ያላደረጋችሁ ቤቱን ሰብስክራይብ ያድርጉ። ላይክ ጀምሩ፣ በላይክ ጀምሩ ቪዲዮውን ማለት ነው። እዚህ ያደረው እኮ 8 ነን እኮ ና 8 ሌላ ይመጣል እንትና ትመጣለች መሰለኝ። መስባሪ ይመጣል አብርሽ አረ አምስት ሊብል ሙቀት ጭራሽ ባልሆነ ነገር ነው ያለችው። ምንድነው? ሰላም የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ከባለፈው የቀጠለ ቭሎግ ዛሬ የምንገኘው የት ነው? ጫይት ነው የምንገኘው። የጎርጎራ እንትኑ ነው ቭሎግ ነው። ወደ ጎርጎራ ነው የምንሄደው። ትናንትና ማታ መተን እዚህ አድረናል። አሁን ወደ ጎርጎራ መንገድ ልንጀምር ነው። የት ተፈጥሮ እንዴት ውብ እንደሆነ ይፈጣልኝ ስራ ባጃጅ ምናምን ጠርተናል። ትንሽ ወደ ጎርጎራ እንሄዳለን ማለት ነው። ዛሬ ጽድት ያለ ቭሎግ እንሰራለን። ፋሚሊዎችም አሉ እዛ ከነሱ ጋር ነው የምንሄደው። ጸዴ ነገር እናሳያችኋለን። ይመቻችሁ። ስንመጣ ነበርም እንደዚያ ተባል ነበርም ነበረ ግን ደርቆ ነበር። አሁን እንዳጅሽ ደረሰልሽ እንዴት ነው?
ሶ እንደዚህ ፓርቲ ይጠንቀቃል። ሰላም እንኳን ደስ እናመሰግናለን። በጣም ደስ ይላል። ሪዞርቱ ያረፈው 40 ሄክታር ላይ እንኳን ደህና መጣችሁ ብለናል። ሪዞርቱ ያረፈው 40 ሄክታር ላይ ነው። በጣም የሚያምር ሪዞርት ነው። ገበታ ለሀገር ከተሰሩ ፕሮጀክቶች ይሄኛው በጣም ሰፊና ግዙፍ ሪዞርት ነው። ስለመጣችሁ በጣም ደስ ብሎናል። ጎርጎራ ለመምጣት እንግዲህ 3 አማራጮች አሉ። በውሃ ትራንስፖርት መምጣት ይቻላል። በየብስ ትራንስፖርት መምጣት ይቻላል። በአየር መምጣት ይቻላል። 2 ሄሊኮፕተር ማረፊያዎች አሉ። እዚሁ የሚመረት ደግሞ ቡና አለን። በኋላ ቴስት አድርጉታላችሁ። በጣም ቆንጆ ቡና ነው። ቴስት አድርጋችሁ ኮሜንት ሰጡናላችሁ ማለት ነው። ይህ የምናየው እልፍኝ እንግዳ መቀበያ ይባላል። እልፍኝ እንግዳ መቀበያ ክፍል ነው። ስለዚህ እንግዶች ሲመጡ መጀመሪያ ዌልካም የምንላቸው እዚህ ነው፣ የእንግዳ መቀበያው ማለት ነው። እንኳን ወደ እልፍኝ ሪሴፕሽን በሰላም መጣችሁ። መግባት ትችላላችሁ። እንኳን ወደ እልፍኝ ሪሴፕሽን በሰላም መጣችሁ። ሀይቁን አይታችኋል። እዛ ደግሞ ፊት ግን ስኖታ የዚያን ጨርስና ስኖታ ማየት እንችላለን። አዘኝ ዶብዘት እንግዲህ ኮፊ ሴሬሞኒ ይኖራል ማለት ፕሮጀክቶች ደግሞ ቅንጡ መኝታ ክፍሎቻችን አሉ። በጣም የሚያምሩ ሌክዠሪ መኝታ ክፍሎቻችን እንደምናያቸው በጣም ሌክዠሪ ናቸው፣ ደስ የሚሉ ወደፊት እንግዲህ ከቤተሰብ ፍቅረኛ ከጓደኛ ጋር ጥሩ ጊዜ ማሳለፍ ትችላላችሁ። ሌክ ቪው ደግሞ ያምራል። ሌኩ ራሱ በጣም ነው የሚያምር። እንግዲህ ጣና ዘላስስ ሌክ ኢትዮጵያ በጣም ትልቁ ሐይቃችን ነው። ውስጡ ላይ እንግዲህ የተለያዩ ጣና ገዳማት አሉ፣ የተለያዩ ገዳማቶች አሉ። አምስቶቹ አላየሁትም ማለት ነው። አምስቶቹ ያላየሁት ናቸው። የሚገርም ቦታ ነው።
የመጣንበት መስመሩን አይታችሁታል። የመሰረተ ልማት ምናምን በስርዓት እንኳን የሚኖር ማህበረሰብ የለም እና እሱን ሁሉ አልፋችሁ መጣችሁ። ከዚህ ይሄን የመሰለ ቤት አለ። ከዚህ ወደዚህ ደግሞ የምትዩት ነገር እና ቤቱ ማንም የሚጠቀምበት ሰው ነው። አሁን ያለን ያደረገው ይመስለኛል። እዚህ ውስጥ ላይ ጉብኝት የመጣ ነው። ከኛ ውጭ ሌላ ሰው አለ እና ጅም ቤትም ግን በጣም ዘመናዊ ሆነ። ስፖርታዊ እንቅስቃሴዎችን እንሰራ ማለት ነው። በጣም ደስ የሚል ስፖርት ቤት ነው፣ ጂም ቤት ነው። በጣም ደስ የሚል ነው። ስለዚህ የመጣችሁ ማለት ትችላላችሁ። በጣም የሚያምር የወንዶች ሳሎን አለ። ሰው ፕሮግራም በሚኖራችሁ ሰዓት እየመጣችሁ ጸጉራችሁን መስተካከል ትችላላችሁ። ራሳችሁን ኬክ ማድረግ ትችላላችሁ። እዚህ ማጣሪያዎች አሉ። ሰው አምሮብን ወደ ፕሮግራሙ እንታደማለን ማለት ነው። ጎርጎራ ኮርዞች ሁሉም አለ ቅድም ያለባችሁ እንደማታችሁ ናቸው። ሰው ተጠቃሾች ማለት ይችላል። ማሳጅ መጠቀስ ይችላል። ስፒከር አለ። ሰው ሙዚቃ እያዳመጠ ጊዜ ማሳለፍ እንችላለን። ከቤተሰብ ጓደኛ ጋር ማለት ነው። እንደምናየው እነዚህ ኦፕን ናቸው። ምንድነው በሞርኒንግ ወይም ሰንራይዝ ማለት ነው። የጸለላል ላይ ዋና ወቅቶች ደስ የሚል ዲዛይን ነው ማለት ነው። ውስጥ ገንተመት ስንዛው ነው ያለ እዚህ ጋር እስኪ ተመልከቱ።
ሳውና ነው እንደምታዩት። እንግዶቻችን እየመጣችሁ ተጠቀሙ። ይህን ሰርቪስ ሳውና ስቲም ሳውና እንግዲህ ምንድነው የተለያየ በመድኃኒዓለም እዚያ መጎብኘት ምናምን ሳይሆን መኖር ነው ለሰው ልጅ የሚያስፈልገው። እንዴት እንደሚያምር ገና መግባታችን ነው። ከዚህ በኋላ ያለውን እናሳያችሁ ይሆናል። አሁን ምን መሰላችሁ የምናደርገው የጎርጎራን ያላየ ሰው ካለ ማየት አለበት ማለት ነው። ማየት አለበት። ማንም ሰው ሊያመልጥ አይገባም። ጎርጎራ እግዚአብሔርን እንዴት እንደሚያምር ማለት ነው። እና ኤቭሪዋን ከሚችል ሰው መጥቶ ማየት አለበት ይናገር
የሚገርም ተፈጥሮ ያለበት ቦታ ነው። ጉማሬ ምናምን አለ ብሎ ጉማሬ ነው ያለና ጉማሬ ማለት ነው። ጉማሬ ነው ያለን። ተመልከቱት እንዴት እንደሚያምር ግን እንደዚህ በእንትን ምንድን ነው በቪዲዮ እየፈራሁ ነው እኔ እንትን ይመጣል እያልኩ ጉማሬ እና እንደዚህ በስልክ ተቀርጾ በካሜራ ተቀርጾ ነው የሚታየው። በቂ አይደለም። አይነ ላይ ሲሆን በቃ የሆነ እንትን አለው፣ የሆነ የተለየ ስሜት አለው። አሁን ከዛ የነበረን ከዚህ ጋር ሳሳያችሁ የነበረውን ጨርሰን ወደ እየሄድን ነው። ወደ ዛችኛው ወይ ሻይ ቡና የምንልበት ቦታ መሰለኝ እየሄድን ያለ። እዛ ያለውን ቦታ ሳያችሁና ብዙ እንትን አይደለም ግን የሚሄድበት ቦታ ሳያችኋለሁ። ሙሉም ባይሆን ግን ቦታው እንደምታዩት በጣም ጸዴ ነው። እንደዚህ አይነት ቦታ የተሰራ አይመስልም። አሁን ቀጥታ የሆነ እንትን ሳታዩት ምናምን እዚህ አምጥተው ቢያስቀምጧችሁና ቢገልጧችሁ ጎንደር ጎርጎራ ነው ምናምን ብላችሁ እንትን አትገምቱም። ሌላ ቦታ የምትስሉት እንጂ ቅድም የመጣንበትን ታክሲ ላይ ሆነን አይታችሁታል። ያን አይታችሁ ይሄ አይመጣላችሁም በፍጹም። እዩት ግሪን ኤሪያውን እንዴት እንደሆነ የሚገርመው ቦታ ነውና ይኸው ከዚህ ጋር ያለው ቪው ደግሞ ሌላ እንትን እና ኧረ በጀልባ እንጓዝም እንዴ ማርያምና እዩት። ይሄ ምናምን ምንድን ነው እሱ ትርኢት ምናምን ሲኖር እሱ ጋር እንትን የሚለው ትርኢት ምናምን ሲኖር የሚያዘጋጁት እሱ ጋር ነው። እንደዚህ ነው ተካው ነው ጎራ ሌላኛው ካሳየናችሁ ከአሁኑ ከሬስቶራንቱ ውጪ ምናምን ከልጆች ጋር ምናምን ለሚመጡ ደግሞ ይሄ ሲኛው ቦታ በጣም ተደግ ግን እንትን አይደለም ሜዳ አይደለም። ልጆች ተተክለው በዚህ ስር ሊገቡ ይችላል። ማጠንቀቅ ያስፈልጋል ማለት ነው። ይሄ ደግሞ የልጆች ጅም መጫወቻ ነው መሰለኝ። ይሄ እንደ ናውቀኝ ና ተሰቀል የሆነ ነገር ላሳየህ እጫወት አለብህ። ይሄንን right there. Tiger. Really? Yes. Let me show you. እንደዚህ ታደርጋለህ? በውስጥ አናልፍም። በዚህኛው ጋር በደንብ እንዲታያቸው አንቺ ሁለት ጀልባ አለ ከባለፈው ሜላ እንሄዳለን። በጀልባ ዛሬ ለምን እንዴ ከዚህ በኋላ እኮ ወንጃችን ነው እዩት። በቃ እዚህ ጥጋችሁ ነው ያለው ሀይቁ ምናምን ታዲያ እንደዚህ አይነት ቦታ በጣም ነው እንትን ይላል። ድልድይ ያለ እዛኛው የሚያገናኝ በቃ ያለ ደግሞ በጣም የበለጠ ጸዴ እና የሚጠጣው ምናምን አለ እዛው ከከርሰ ምድር ይወጣ ድልድዩ ጋር ታዩታላችሁ ስንጠጣ። በጣም ብዙ እንትን ያለው በጣም ብዙ ፍራፍሬ እንትን አትክልት አለ ብዙ ማንጎ ሳይቀር ማንጎ በጣም ይገራርም ማንጎ ጣም ያለው አላቸው። ብዙ አይነት ማንጎ አላቸው። አንተ እኔ ትኛው ብንሄድበት እንዴ እንደዚህ እንትን ነው ይሄ ድልድዩ ይሄ ተንሳፋፊ ድልድዩ ሙሉ ለሙሉ እንትን ዋው ላይ ነው ያለው። በቃ እነዚህ እንትን ናቸው ተሽከርካሪ ነው ወደ አድርገው ይዘው እና ይንቀሳቀሳሉ። አበረጅ አያስከው ዳክያ
ደስ ይለኛል። ይኸው እንደዚህ ቆማችሁ ይንቀሳቀሳል ሙሉ እንትኑ። ይሄ ከስሩ ከዚህ ስር እንትን የነጭ ነጩ እንትን ነው ጎማ ነገር እና አየር ላይ ነው ያለው። ውሃ ያልኳችሁ እኔ ተከለው የሚዞሩ ሰዎች በጣም ውሃ ከካፌ ውጭ ምናምን ስለሌለ እዚህ ጋር ግን ከካፌ ሰምቶ ይወጣል። እነዚህ የምታያቸው እንዳለ ውሃ አላቸው ሙሉ ግን አዲስ ነው ተኖራችሁ ይሄን ይባል መልህቅ 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 ግን አይመስልም። ግን መልህቅ ነው ሊሆን የሚችለው አለው እኮ እንትን ሰለታለው የሚወጣው መልህቅ አዲስ ነች። እስካሁን አልተነዳችም። ሙላ የእንትኖቹ አለ የወንበሮቹ ፌስታል እንዳለ ነው ውስጥ ነው። አዲስ ነች እንደመጣች ነች። መገናኛዎቹ ምናምን ውስጥ አሉ። ይሄ ደግሞ ወደ ዳር ውስጥ የበለጠ ይንቀሳቀሳል። ወደዛ ተመለስ። ገባ ውስጥ ገባ ውስጥ ይቻላል ነው አይቻልም። ይሄን አይቻልም ማለት ለፎቶ ደቂቃ ነበር። አይቻልም ውስጥ ገብተን እዛ ጋር ሆኜ ባይወደስ ይለኛል። ባይንቀሳቀስ ባይወደስ ይለኛል። ግን መግባት አይቻልም። ስራም አልጀመረችም። አዲስ ነች መሰለኝ። እዚህ ጋር ያለው እናሳያችሁ። ድልድዩ ያለው ይሄ ተንሳፋፊው ድልድይ እዚህ ጋር ነው። እነዚህ ናቸው ፕላስቲኮቹ እዚህ ጋር ነው ያለ ነው። አሁን የሆነ ነገር እንትን ቢል ኦልሬዲ 3 ሚኒት እቺ ቦታ ደግሞ ብዙ ጊዜ ጎርጎራ ምናምን ስትተዋወቅ ማስታወቂያ ላይ የምታዩት ነች። እንደዚህ ዘንባባ ምናምን የሚገርም አየር ነው። ታንኪውስ ቅዝቃዜው ምናምን ከዛ ያለው ቪው ደግሞ እዚህ ጋር ሆናችሁ ብታኙ በቃ ሰላም ነው። ግን ያስፈራል። አሁን እንደዚህ ባህር ምናምን ጥልቀት ያለው ነገር የሚፈራሱ ለመቀበል አይችልም። ዳክሊሽ ምናምን ያሉ ቅድም እዛ ጋር እንዳይመስሏችሁ ብለው ስለዚህ አሁን ምን እናደርጋለን?
ታየኝ ይወጣል። ቡና ሰርቪስ ያለብኝና ቡና እንጠጣ። እናመሰግናለን። እሺ ነው እሺ ፋሚሊ ያስወጣናል ከካፌ ከሻይ ቡና ካፌ ወጣን። አሁን ወደ ሄድ ነው ወደ ሞጫው እየወጣን በቃ ጨረሰናል። ያሳየኋችሁ ቦታ በጣም ብዙ አለ። ብዙ ያላያችሁት ቦታ አለ። በዚህ በኩልም ሌላ ቦታ አለ እና ከዚህ በፊት ወደ ላይ በጣም የሚገራርም ቦታ አለ። ያሳየኋችሁ የዋናው እንትን ያለበት ሀይቁ ያለበት ምናምን አይተነዋል። መድኃኒዓለም በጣም ነው የሚያምር ቦታው ማለት እና ለዚህ ለአንድ ቀን መጥቶ ምናምን አንቺ አረባ ሁለቱም ጋር ነው ያለው። ዋለ ታያሻችሁ እዚህ ጋር መንገዱ እንትን ነው የሚያደርግ እና ወደ መንገዱ እየመጣ አው አልፈኝሽ እንኳን አይደርሱብኝም ሁለቱም። ይሄን ይመስላል እንደምታዩት ነው። እዚህ ያለው ምናምን በጣም ጽድት ያለ ቦታ ነው። የት እንደምንሄድ አሁን ከዚህ ወጣን ወዴት እንሄዳለን? ወደ ወጣንበት በገባንበት ነው የምንወጣው ማለት ነው። ከዚህ ያለችው ቪዲዮ ላሳያችሁ በደንብ ስለሚታይ እዩት። ይሄን ቦታ ምን አይነት በጣም የሚገርም ቦታ እንደሆነ ማለት ነው። አሁን ልንተላለፍ ነው መሰለኝ ጠፍቶኛል። የት እንደሄዱ ፋሚሊያ ለሱ አንተን ውስጥ እስኪ ወይ ቁጭ አድርገውና ወይ አንቺ ቃጮ እየወጣ ነው ተነስ። በዚህ እኮ ነው የገቡት። በሱ ነው የሄዱት። አሁን የበለጠ ምንድን ነው የምናደርገው መሰለሽ? በመጣንበት አንመለስም። ቅድም በዛ ነበር ይሄድ የነበረው ያ ግን የመጣንበት መስመር። ስለዚህ አሁን በዚህ ነው መስመር የምንመለሰው። ጫካ ነው ምናምን መስመሩ ደስ ይላል፣ ግን እንትን ይላል ትንሽ ነው። ቀንም ስለሆነ እኔ ያክል አይደለም እና መታችሁ ግዴታ ማየት አለባችሁ ቦታውን። በጣም የሚገርም ቦታ ነው ያለው ማርያም ነው። ይሄኛው መስመር ወደ የፕሬዚዳንሻል ምናምን እንትን ያለበት ፕሬዚዳንሻል ምናምን ሩም ያለበት ወደዛ ነው የሚገቡት። መኪና ወጥቷል እየተባለ ነው። መኪና እኛን ነው የሚጠብቀውና ለመኪና መድረስ አለብን። ደርሰናል እንትን ውስጥ። ስለዚህ ሌሎች ቪዲዮዎችን ምናምን ሌሎች ቦታዎች ላይ መሄድ ስለማይቀር ከዚህ በኋላ በደንብ አድርጌ ያጋራችኋለሁ። በቃ ዛሬ የነበረው ቆይታ ይመስላል። ኢንትራንሳችን ላይ ደርሰናል። መውጣት አለብን ሳይመሽ። ከመሸ እንቅስቃሴ ስለማይኖር ከከተማው ትንሽ ራቅ ስለሚል በጊዜ ነው እንቅስቃሴ ምናምን። ላቭ ስትሪት የሚባለው መስመር እንግዲህ የሆነ ሰው መሄድ አይችልም በዚህ ብቻውን። እንግዲህ ጨርሰናል። የተወሰነውን ቦታ አሳይተናችኋል። ከዛ ከታች የገባንበት ምናምን እና ባህሩ ሀይቁ ድረስ ያለውን አይተናል። ከዚህ በኋላ ግን በዚህ በኩልም አሉ ሌሎች ሎጅ ምናምን አለ፣ እንግዲህ ማረፊያዎችም አሉ። ዛሬ የቻልኩትን ያክል አሳይቻችኋለሁ። ሁላችሁም መታችሁ እንድታዩት ቦታውን ከምን እንዳደረጋሉ። በጣም የሚገርም ቦታ ነው። ስለዚህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቭሎግ እንገናኛለን። ብዙ የሚታይ ቦታ ስላለ እሱን አሳያችኋለሁ። ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ ያድርጉ። ላይክ ጀምሩ፣ በላይክ ጀምሩ ቪዲዮውን ማለት ነው።
እና ለቤተሰቦቻችሁ ለጓደኞቻችሁ ሼር አድርጉት ቪዲዮ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።